ተመስገን ብለን እንኳን አናቀም። እንነሳለን፣ ፊታችንን እንታጠባለን፣ የቀረበልንን ቁርስ እንበላለን፣ ወደ ስራ እንሄዳለን። ግን ቤታችን ውስጥ እግዚአብሔር ስላለ አያችሁ፣ ልብ ከእግዚአብሔር ጋር ለመሆን ይሄንኑ ነው የሚያስረዳው። አፍ ግን ከእግዚአብሔር ጋር መስቀል አርግታ፣ ግን ውስጥ የማን ነው? የእግዚአብሔር አይደለም። የቴክኖሎጂና የሳይንስ ነው። ስንቸገር ብቻ እግዚአብሔር ወይ አንተ ታውቃለህ እንላለን። ስንቸገር እኮ እግዚአብሔር በየትኛውም ስፍራ በሁሉም ቦታ ልናመልከውና ልንለምነው ይገባል። በችግራችን ጊዜ ብቻ አይደለም። ብዙ ሰው ይህንን ተስፋ ያደረገ የማይዳስሰው ሌላ ሰውነት አለ በውስጡ። አንደኛ የማይዳስሰው አጋንንት ሰይጣን አለ። እሱን እነካለው ማለት ዘበት ነው። ውስጥ እንዳለ አያሳውቅህምና ነገ ያሰብከውንና የምትሰራውን ነገር እንዳሰራው ያደርግባል። ከቤተሰቦች ጋር ያጣላል፣ ያበጣብጣል፣ ያስጨንቃል። ግን አእምሮ ለአእምሮ የምታወራ ይመስላል። አይደለም። እርኩስ መናፍስቱ ነው የሚያዋራው። ብዙ ሰው ይህንን ያልተረዳው ወደ እግዚአብሔር አምልኮ ቤት እንዳንገባ የሚያደርገን ውስጥ ያለው መንፈስ እርኩስ መናፍስ ዲያብሎስ እንጂ የእግዚአብሔር ቤት ሁሉም ክፍት ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እኛ እንኳን እግዚአብሔርን ካጣን ስንት ዓመቱ ነው። የእግዚአብሔርን ስራ መስራት አቀቶን በየሜዳው ዲያብሎስ እያሳሳተን ስንቶቻችንን የምንኮባልለው በዝሙት መንፈስ፣ በአይነ ጥላ፣ በዛር፣ በመተት፣ በውቃቢ፣ በአጋንንት፣ በአፈዛ ደንግስት ተይዘን ስንት ጊዜ ነው የምናለቅሰው? ስንት ጊዜ ነው የምንጨነቀው? ስንት ጊዜ ነው እግዚአብሔርን ለምነን አልሰማን ሲለን እግዚአብሔር አንተ የለም አንተ አልሰማንም ብለን ስንት ጊዜ ነው እግዚአብሔር ላይ የምንሳደበው የምናፈይዘው? ለምን? እግዚአብሔር አልሰማን ያለን ቤተ መቅደሱን እንኳን ሄደን ብንነግረው አልሰማም ያለን የውስጣችንን ስለሚያውቅ። ለምን? ቤተ ክርስቲያን ሄደን ብቻ ነው የምንለምነው። እግዚአብሔር ግን ወጣ ስንል የዓመቱ ገብርኤል፣ የዓመቱ ሚካኤል፣ የዓመቱ ማርያም ሲሆን ነጠላችንን አድርገን ሱሪ አድርገነው ቀሚስ አድርገን የዓመቱ ሚካኤል ናት ዛሬ እያልን እንሄዳለን። ቤታችን አንደኛ አምልኮ ስፍራ የለውም። ለእግዚአብሔር አንድ ክፍል አልተዘጋጀለትም የቤት አምልኮ። ሁለተኛ መጸለይ መጾም አናቅም። ሶስተኛ ዲያብሎስ ገዝቶናል፣ የራሱ አድርጎናል። የዚህ ዓለም ገዢ፣ የዚህ ዓለም አምላክ ዲያብሎስ እንዳያሳስታችሁ ተጠንቀቁ ያለ እኮ መጽሐፍ ቅዱስ። ለዚህ ዛሬስ ሳንሳሳት ቀርተን ነው።